ሁለት ወጣቶች አንድ የገጠር ሰው እየጎተቱ የምእመናን መሪ ኸሊፋው ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ ወዳለበት ይዘውት ገቡ። አምጥተውም ከፊት ለፊታቸው አቆሟቸው። ዑመርም ምንድነው ጉዳያችሁ በማለት ጠየቃቸው። ይህ ሰውዬ ገዳይ ነው፣ አባታችንን ገለዋልና እንዲፈረድበት ነው ያመጣነው አሉ። ዑመርም ወደ ሰውየው በመመልከት ጠየቁት። የእነዚህን ሰዎች አባት ገለሃልን በማለት ጠየቁት። ሰውየውም ምንም ሳያንገራግር አዎ ገድያለሁ አላቸው። ለምንና እንዴት ነው የገደልከው በማለት ጠየቁት። ግመሉን ይዞ ወደ ማሳዬ እየገባ አትግባ ብዬ በተደጋጋሚ ብነግረውም ሊሰማኝ አልቻለም። ከዚያም ድንጋይ አንስቼ ወደ እሱ ስሰድ ጭንቅላቱን መተሁትና ወዲያው ነበር የሞተው በማለት መለሰለት። ዑመርም ወዲያውኑ ፈረዱ። ሰው ገሏልና ሊገደል ይገባል ብለው ፈረዱ። ፍርዱም ይፈጸምበት ዘንድ ትእዛዝ ሰጡ። ገዳዩ ሰውዬ ጤነኛ ነውና ተመስክሮበት ስላመነ ሌላ ምንም ምርመራ አላስፈለገም። ኸሊፋው ዑመርም ስለ ሰውየው ምንም ዝርዝር መረጃ አልጠየቁም። ሰውየው ማን እንደሆነ ምን እንደሆነና ኬት እንደሆነም አልጠየቁም። ከድሃ ይሁን ከሀብታም፣ ከሚታወቅ ጎሳ ይሁንም ከተራ ከምን አይነት ቤተሰብ እንደሆነ አልጠየቁም። በማህበረሰቡ ስላለው ቦታ አልጠየቁምም፣ አላጠኑም። ይህ ሁሉም ዑመርን አላሳሰባቸውም። ያሳሰባቸው የአላህ ሕግ የተጣሰ መሆኑ ብቻ ነው። ጉዳዩም የዲን ጉዳይ ነው። ፍርዱም በአላህ ሸሪዓ መሰረት ነው የሚሆነው። ገዳዩ ማንም ይሁን ማን ከመፍረድና ሕጉን ከመተግበር ወደ ኋላ አይሉም። ምክንያቱም ሰውየው ዑመር ናቸውና። በዚህ ሁሉ መሃል ሰውየው አንድ ነገር ተማጸነ። የምእመናን መሪ ሆይ ሰማይንና ምድርን በፈጠረው ጌታ እለምንሃለሁ፣ ይህችን ሌሊት ብቻ ይተውን፣ ወደ ቤቴ ልሂድና ገጠር ያሉ ቤተሰቦቼን ሚስቴንና ልጆቼን ልሰናበት፣ ከዚያም ልመለስ። ወላሂ ከኔ ውጭ ዘመድ የላቸውም፣ ማንምም አያስታውሳቸውም አላቸው። ገጠር ሄደህ የምትመለስ ስለመሆንህ ማን ነው ሊዋስህ የሚችለው አሉት። በቦታው የነበሩ ሰዎች ሁሉም ዝም አሉ። ሰውየው ከዚህ በፊት አይተውት አያውቁም፣ ስሙን አያውቁም፣ አገሩን፣ መንደሩን፣ ጎሳውንና የየት አካባቢ ሰው እንደሆነም አያውቁም። ታዲያ የመንደሩ ሰው እንዴት ዋስ ሊሆነው ይችላል? ጉዳዩም ሰውየው ቢቀር ሊከፍሉት የሚችሉት ገንዘብ አይደለም። የመሬት የቤትና የእንስሳ ጉዳይ አይደለም፣ ነፍስ ነው። የነፍስ ጉዳይ ደግሞ ከባድ ነው። ዑመርም የአላህን ሕግ በማስፈጸም የሚታወቁ ናቸው። አያንገራግሩም፣ አይለሳለሱም፣ አማላጅም አይሰሙም። ሰሓቦቹም ዝም አሉ። የሰውየውን ግራ መጋባት ባዩ ጊዜ ዑመር አዘኑ። በጉዳዩ ላይ ቶሎ ለመወሰን አመነቱ። አሁኑኑ ፍርዱ ይፈጸምበት ወይስ ዋስ አግኝቶ ቤተሰቡን እስከሚሰናበት ፍርዱ ትንሽ ይቆይ? ሳይሰናበት ፍርዱ ቢፈጸም ቤተሰቦቹ አደጋ ላይ ሊወድቁ እንደሚችሉና ሐዘናቸው ሊበዛ እንደሚችል አሰቡ። በእምነት ቢለቁትም የተገዳዩ ደም ከንቱ እንዳይሆን አሰቡ። አሁንም ማን ሊዋሰው እንደሚችል ጠየቁ። ሰዎቹም ዝም አሉ። ዑመርም ደግሞ ወደ ወጣቶቹ አየ። ይቅር ትላላችሁ ወይስ አላቸው። በፍጹም ይቅር አንልም፣ የገደለብን የምንወደውን አባታችንን ነው፣ መገደል አለበት አሉ። ዑመርም ደግሞ ጠየቁ፣ ለዚህ ሰው ዋስ የሚሆነው አለ አሉ። እውነተኛው ራሱ ላይ ሽበት የሚንቀለቀለው ዛሂዱ ሶሓባ አቡዘር አልጊፋሪ የምእመናን መሪ ሆይ እኔ ዋሰዋለሁ አሉ ድንገት። ዑመርም አቡዘር ሆይ አስብበት፣ ሰውየው ሰው ገሏል አላቸው። አቡዘርም አው ይሁን አሉት። ታውቀዋለህ ወይ አሉት። አይ አላውቀውም። ታዲያ እንዴት ዋስ ሆነዋለሁ ልትል ቻልክ? በፊቱ ላይ የሙእሚን ብርሃንን አነበብኩ፣ እንደማይዋሽም አሰብኩ። ይመለሳል አይቀርም ኢንሻአላህ አለ። ቤተሰቦቹን ይሰናበት ዘንድ 3 ቀን ሰጡት። ወደ አቡዘርም ዞር ብለው አቡዘር ሆይ ሰውየው ከ3 ቀን በላይ ቢቆይ የምተውህ ይመስልሃልን? አሉት። የምእመናን መሪ ሆይ አላህ አለልኝ አሉት። ሰውየው ሄደ። 3 ቀንም ሞላ። ዑመር ቀጠሮውን አልረሱም። በአራተኛው ቀን 10 ሰዓት ላይ ዑመር ሰዎቹ እንዲሰባሰቡ ተጣሩ። አቡዘርም መጡና ዑመር ፊት ተቀመጡ።
ዑመርም አቡዘር ሆይ ሰውየው የት አለ አሉት። የምእመናን መሪ ሆይ እኔ አላውቅም አሉት። አቡዘር ወደ ፀሐይዋ ተመለከተ። ከሌላው ጊዜ በተለየ ሁኔታ የምትንቀሳቀስ መሰለች። ሰሓቦች ሁሉ ዝም አሉ። ሁሉም ግራ የገባቸውና የተደናገጡ ይመስላሉ። አቡዘር በዑመር ቀልብ ውስጥ ትልቅ ቦታ ያላቸው ሰሓባ ናቸው። ስጋህን ቆርጠህ ስጠኝ ቢሉ እንኳ ቢሰጡት ነበር። ነገር ግን ጉዳዩ የሸሪዓ ጉዳይ ነውና ቀልድ የለውም። ለሚወዱት ሰው ተብሎ ሕግ አይጣስም። ግን እዛው ተሰብስበው እያለ ፀሐይ ከመጥለቋ ከደቂቃዎች በፊት ሰውየው ድንገት እያለከለከ ብቅ አለ። ዑመር አላሁ አክበር አሉ። ሙስሊሞቹም ተከትለውት ተክቢራ አሰሙ። ዑመርም በዛው ብትጠፋና ብትቀር እንኳ አድራሻህን አናውቅም፣ ምንድነው ገፍቶ ሊያመጣህ የቻለው አሉት። ሰውየውም የምእመናን መሪ ሆይ ወላሂ አንተን ፈርቼ ሳይሆን የሁሉንም ነገር የውስጡንም የውጭውን አዋቂ አላህን ፈርቼ ነው። ልጆቼን ምንም ነገር በሌለ ሁኔታ ላይ ትቼ ነው ፍርዱን ለመቀበል የመጣሁት። በዋናነት የመጣሁትም በሰዎች ልጆች ዘንድ ታማኝነት ጠፋ እንዳይባልና ታማኝነት እንዳለ ለማሳየት ነው የመጣሁት አላቸው። ዑመርም ወደ አቡዘር ዞር አሉና እንዴት ዋስ ልትሆን ቻልክ አላቸው። አቡዘርም ከሰዎች መካከል መልካም የሆነ ሰው ጠፋ እንዳይባል ብዬ ነው አለ። ዑመር ወደ ወጣቶቹ ዞር አሉ። እያለቀሱም አዩአቸው። እያለቀሱም እንዲህ አሉ፣ የምእመናን መሪ ሆይ ለእውነተኛነቱ ስንል ይቅር ብለነዋል። እኛም ይቅር ማለት በሰዎች መሃል ጠፋ እንዳይባል በእርግጥም ይቅር ባዮች እንዳሉ ለማሳየትና ምሳሌ ለመሆን እንፈልጋለን አሉ። ዑመርም እንባጺማቸው ላይ እየፈሰሰ አላሁ አክበር አሉ። በጣም ተደሰቱ። ለወጣቶችም አላህ ለይቅር ባይነታችሁ በመልካም ነገር ይመንዳችሁ አሏቸው። ለአቡዘርም ይህን ሰው ከጭንቅ በመገላገልህ አላህ በመልካም ይመንዳህ አሉት። ለሰውየውም ለእውነተኝነትህና ለታማኝነትህ አላህ በመልካም ይመንዳህ አሉት። የምእመናን መሪ ሆይ ለፍትሃዊነቶና ለእዝነቶ አላህ በመልካም ይመንዶ። አንድ ደግ ሰው ሲናገር የኢማንና የኢስላም አጠቃላይ ምስል ከዑመር ከፈን ጋር ነው የተቀበረው ይላል ረዲየላሁ ዐንሁ።